እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን በዛሬው ቀን በስቅለት በዓልን በተመለከተ የሊቀ በኩር የኪነ ጥበብና የበጎ አድራጎት ማህበር ከወላይታ ሶዶ ከተማ ወጣቶችና ስፖርት ጽሕፈት ቤት ጋር በመተባበር ያዘጋጀውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት ሁኔታን የሚያስታውስ የመንገድ ላይ ትርኢትን ልናሳያችሁ ተገኝተናል። መነሻውን እንግዲህ ከዚህ ከጦና የገበያ ማዕከል ወይም ከጀግናው አትሌት ኃይሌ ገብረስላሴ ህንፃ አንስቶ እስከ ከንቲባ አደባባይ ወይም ሃይስኩል አደባባይ በምንለው በተለምዶ እዛ ድረስ የሚያደርግ ነው ቆይታ የሚኖረው። በስቅለት ላይ መጽሐፍ ቅዱስ በሚያስተምረው መንገድ ምን አይነት ትዕይንቶች ነበር የሚለውንም የሚያሳይ ትዕይንት ነው በዚህ ማህበር የተዘጋጀው። እኛም እንግዲህ ከመነሻው አንስተን ያሉትን ጉዳዮች እያስቃኘናችሁ አብረናችሁ የምንዘልቅ ይሆናል። አብራችሁን ቆዩ። ካሉ ጀምሮ ህዝብን እያስተማረ ያጠምማል። ከዛም አልፎ ተርፎ እኔ ክርስቶስ ንጉሥ ነኝ ይላል። አንተ የአይሁድ ንጉሥ ነህ? አንተ በዚህ ሰው ላይ አንዳች ነገር አላገኘሁበትም። ከገሊላ ጀምሮ እስከ ይሁዳ ድረስ ሕዝቡን እያስተማረ ያሳምናል። ክቡራን ተመልካቾቻችን እንግዲህ የመንገድ ላይ ትዕይንቱ ቀጥሎ ከጲላጦስ ወደ ሄሮድስ ክርስቶስን ያመጡበትን ሲን እየተጫወቱ ነው። በሚገርም ሁኔታ በጥበባዊ መንገድ የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት ሁናቴ እያስመለከቱን ነው የሚገኙት። ቆይታችን ይቀጥላል እስከ መጨረሻው ያለውን ሁነት እኛም አብረን በካሜራችን የቀረጽን አብረናችሁ የምንቆይ ይሆናል። በድጋሚ አብራችሁን ቆዩ። እስቲ ታምራቱ ተገናኝ ምልክትን ያሳይ ነው ንጉሴ ይህ ሰው ንጉሥ ነኝ ይላል።
እዚህ ጋር አሁን ይህ ሰው ህዝብን ያጣምማል ብላችሁ ያመጣችሁት እነሆ በእናንተ ፊት መርምሬ አንዳች ለሞት የሚያበቃ ጥፋት አላገኘሁበትም። ሄሮድስም ደግሞ ምንም ስላላገኘበት ወደ ላይ መልሶታል። ስለዚህ ቀጥቼ እፈታዋለሁ። በበዓሉ ቀን አንድ ሰው ይፈታላችሁ ዘንድ ግድ ነውና ምንድን ነው ያደረገው? ባርባን ወይስ ክርስቶስ የተባለው ኢየሱስ? ሊቀ በኩር ኪነ ጥበብና በጎ አድራጎት ማህበር ነው የሚባለው። እነዚህ አሁን ከላይ አሁን ከኋላችን እንደምናየው የኪነ ጥበብ ስራዎችንም እየሰሩ ከዛ ባሻገር ደግሞ ከኪነ ጥበብ ስራው ውጪ ደግሞ በጎ አድራጎትን ስራ እየሰሩ ቆይተዋል። አሁን ከዚህ በኋላ ደግሞ በበዓሉ ዕለት በርካታ የጎዳና ተዳዳሪዎችን የሚገባና የተለያዩ ስራዎችን እየሰሩ ይቆያሉ የሚል ሀሳብ አለኝ። ከዛ ባለፈ እነዚህ በጎ አድራጎት ማህበራት ዘርፈ ብዙ ስራዎችን እየሰሩ ቆይተዋል። እነሱ ብቻ አይደሉም፣ በእጃችን ብዙ በርካታ ወጣቶች አሉ በበጎ ስራ የሚሰሩና እነዚህን በተለያዩ እነሱ በፈለጉት መንገድ ከድጋፍ ጀምሮ እስከዚህ አሁን እስከምናየ ድረስ ከመንገር ድጋፍ ጀምሮ የተለያዩ ድጋፎችን ከነሱ ጎን በመሆን ይሄንን ስራ ለመደገፍ ችለናል።
ቀላል አይደለም ስራው። ከመጀመሪያው ከጲላጦስ ቤት አንስቶ ያለው ነገር የመንገድም ቲያትር ከመሆኑ አንፃር በጣም ዋጋ የሚያስከፍል ቻሌንጅ ያለው ነው። ከመጀመሪያው ስንለማመድ ጀምሮ ስክሪፕት ስንጽፍ ጀምሮ ቀላል ስራ አልነበረም። ስክሪፕቱም ይሄ የሚደፈር እሰራዋለሁ ተብሎ የሚገመት ወይም ደግሞ የምትደፍረው ስራ አይደለም። ካየኸው የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የስቅለቱን በዓል ነው የምንሰራው። ቀጥታ ወስደን የጻፍነው ከመጽሐፍ ቅዱስ ነው። እያንዳንዷ ቃል ሳትዛነፍ፣ እያንዳንዷ ድርጊት ሳትዛነፍ እዛ ላይ ያለውን ቃል በቃል ለመጻፍ ሞክረናል። 8 ወር ፈይቶብናል። ከዛኔ የሃይማኖት አባቶችን አሳይተን አስገምግመን ይሁን ተብሎ ተመርቆ በእነሱ የጀመርነው ነው። ከዛ በኋላ ላይ ደግሞ ከ3 ወር በፊት ተዋናያንን መመልመል ጀመርን። ካየ ልጆቹ አዲስ ናቸው፣ ምንም ቲም ውስጥ ያልሰሩ ምንም ከዚህ ቀደም ስለ ትወና ሀሳቡ የሌላቸው ልምዱ የሌላቸው ነውና ከየትምህርት ቤቱ ከየቦታው ሰበሰብናቸውና መጀመሪያ ያደረግነው ተውኔት ምን እንደሆነ ለማሳየት ሞከርን። ተውኔት በራሱ ምን እንደሆነ እንዲረዱ እንዲያስቡ አደረግን። በደንብ አሰቡበት፣ ተረዱት። ያመጣን ፈተናቸው። ፈተናውን ያለፉት ስክሪፕት ተሰጣቸው ማለት ነው። ስሜቱ በጣም ከባድ ነው፣ ከምለው በላይ ከባድ ነው። በጣም ከብዙ አመት በኋላ ነው አሁን እኛ በወላይታ ሶዶ ደረጃ በሊቀ ፊልም ፕሮዳክሽን እየሰራ ነው ያለ ነው እና ስሜቱ በጣም ከባድ ነው። አንደኛ የትንሳኤ በዓል ከመሆኑ ጋር በተያያዘ ስቅለቱን ስናስበው ራሱ የክርስቶስ ስራ በጣም ነው የሚገርመው። እዚህ ጋር ያያችሁ እንደሆነ ስራው በጣም ከባድ ነበረ። ያለው ነገር በጣም ይከብዳል። ቻሌንጅ የሚያደርጉ ነገሮች ብዙ ነገሮች ነበሩ፣ ግን ያው ፈጣሪ ይመስገን እንደምንም ብለን ሰርተናል። ለመስራት የተነሳሳ ነው። አልተለመደም በሀገራችን ቲያትሮች ተሰርተው እንደዚህ የክርስቶስ የስቅለት በዓል ቲያትሮች ተሰርተው አያውቁም እና ለመስራት ያነሳሳን መስራት የሚፈልጉ ራሳቸውን ማሳደግ የሚፈልጉ ወጣቶችን ለማሳደግ ከዛም ባሻገር የኢየሱስ ክርስቶስ ዋጋ የከፈለበት መንገድ ከዚህም በጣም በትልቁ ነው ዋጋ የከፈለው። ይሄ በጣም ትንሹ ነውና ከዚህ በተሻለ መልኩ መግለጽ ቢቻል አሪፍ ነበር። ግን ያው እንዲረዱት ለዓለም ዋጋ እንደከፈለ ለዓለም እንደሞተ እንዲረዱት ለዚህ ነው የመስራት ያሰብ ነው። ይሄ በዓል ለአንድ ሰው ለአንድ ተቋም ብቻ የተደረገ አይደለም። መላው ለሰው ዘር በሙሉ የተደረገ ዋጋ ነው። ለሰውነት ለሰው መሆን የተከፈለ ዋጋ ነውና ለሰው ዘር በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እላለሁ። እንግዲህ መልካም ስራ መስራት ለራስ ነውና ሁሉም ሰው ካለው ነገር እንዲተባበር ለተቸገሩ ወገኖች እንዲደርሱ በማለት እኔም በዚህ አጋጣሚ መልእክቴን አስተላልፋለሁ። አመሰግናለሁ። በመጀመሪያ ለመላው የኢትዮጵያ ሕዝብ ለክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። በመቀጠል ቤተሰቦቼን የወላይታን ወጣቶች እንኳን አደረሳችሁ ማለት እፈልጋለሁ። ትንሳኤ በዓልን አጠቃላይ የሶዶ ከተማ ወጣቶች እንኳን አደረሳችሁ ሊላችሁ እፈልጋለሁ። በመቀጠል አጠቃላይ የክርስትና እምነት ተከታዮች በሙሉ ለዚህ ለስቅለት እና የትንሳኤ ኢየሱስ ክርስቶስ ትንሳኤ በዓልን እንኳን አደረሳችሁ ሌላችሁ እወዳለሁ። እንግዲህ የተወደዳችሁ ተመልካቾቻችን መነሻውን ከጦና የገበያ ማዕከል አድርጎ እዚህ ሃይስኩል አደባባይ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቅለት በማስመልከት በሊቀ በኩራን የኪነ ጥበብና የበጎ አድራጎት ማህበርና ከወላይታ ሶዶ ከተማ ወጣቶችና ስፖርት ጽሕፈት ቤት በጋራ ያዘጋጁት ትዕይንት በዚህ መልኩ ፍጻሜውን አግኝቷል። እለቱን የሚያስታውሱ ትዕይንቶችን አይታችሁበታል ብለን እናስባለን። ከኛ ጋር ለነበራችሁ ቆይታ ምስጋናችን ከልብ ነው። መልካም የትንሳኤና የስቅለት በዓል በድጋሚ ይሁንላችሁ።